ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና አብይ አህመድ በቅርቡ የካቢኔ ሹምሽር እንደሚያደርግ ተገለጸ። በሶስት ምዕራፎች ሚኒስትሮችን ቦታ የመለዋወጥ ወደ ሌላ የሥራ መስክ የመመደብና በአምባሳደርነት የመሾም እርምጃ የሚወሰድ መሆኑን ነው የአንከር ሚዲያ ምንጮች የገለጹት። ከቦታቸው ከሚነሱት መሃል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በአቶ ተመስገን ጥሩነህ ምትክ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የደህንነት መስሪያ ቤቱ ኃላፊ ሆኖ እንደሚሾም ተመልክቷል። ለጊዜው የኦሮሚያ ክልል ፕሬዝዳንት ሆኖ በአቶ ሽመልስ አብዲሳ ቦታ የሚመጣው ማን እንደሆነ ለማወቅ አልተቻለም። ሁለት ሰዎች በአብይ አህመድ ሊስት ውስጥ የሚገኙ መሆናቸውን የሚጠቅሱት የአንከር ሚዲያ ምንጮች እነማን እንደሆኑ ለጊዜው በሚስጥር መያዙን ነው የጠቆሙት። የፋይናንስና ኢኮኖሚ ልማት ትብብር ሚኒስትር አቶ አህመዲን ሺዴም በቦታው እንደማይቆይ የተመለከተ ሲሆን አዲስ ፊት እንደሚሾም ነው የተገለጸው። የአቶ አህመድ ሺዴም ቀጣይ ማረፊያ ለጊዜው ባይታወቅም በጠቅላይ ሚኒስትር ጽህፈት ቤት በአማካሪነት ሊመደብ እንደሚችል ግምቱ እንዳለ ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ በካቢኔ ሽግሽግ ሹመትና ሽረት የመጣውን የህዝቡን ተቃውሞ አቅጣጫ ለማስቀየር እንደ አንድ ስትራቴጂ ለመጠቀም እንዳቀደም ይነገራል። በሶስት ምዕራፎች ይከናወናል በተባለው የካቢኔ ሹምሽርና ምደባ አብዛኛውን ሚኒስትር የሚነካው እንደሚሆን በደረሰን መረጃ ላይ ተመልክቷል። አብይ አህመድ የሚኒስቴር መስሪያ ቤቶችን አቅም በማዳከም ሁሉንም ስራ ጠቅልሎ በጠቅላይ ሚኒስትር ጽህፈት ቤት ስር በማድረግ ላይ ሲሆን ታማኝ የሆኑትን ሚኒስትሮችን በአማካሪነት ማዕረግ በጠቅላይ ሚኒስትር ጽህፈት ቤት ሊሰበስባቸው እንዳቀደም ነው የደረሰን መረጃ የሚያመለክተው። ይህ በእንዲህ እንዳለ ባህር ዳር አቅራቢያ እንደሳ በተባለ ልዩ ስፍራ ለጥቃት በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ባህር ዳር ብርጌድ አስታወቀ። የህልውና ትግሉ የጀመረበትን አንደኛ ዓመት መታሰቢያ ዝግጅት ላይ የተገኙትን የፋኖ አመራሮችና ተዋጊዎችን ከቦ ለመደምሰስ ተልዕኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በሰው ኃይልና በትጥቅና ስንቅ ከፍተኛ ጉዳት ደርሶበት ቀሪው ወደ ባህር ዳር መሸሹን ነው የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ለአንከር ሚዲያ የገለጸው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የአንደኛ ዓመት ክብረ በዓል ስድስቱ ሻለቆች በተገኙበት በተሳካ ሁኔታ የተከበረ ሲሆን እንግዲህ ከክብረ በዓሉ ጋር ተያይዞ አንደኛ ዙር የኮማንዶ አባላት የማስመረቅ ስራ ሰርተናል። ከዚህም በተጨማሪ በጢስ አባይ ሻለቃ የሁለተኛ ዙር ከ100 በላይ አዲስ የፋኖ አባላት ክብረ በዓሉን በማስመልከት አብሮ የተመረቀበት ሁኔታ ነው ያለው። እንግዲህ ካርት ያለ የሌለውን የቡድን መሳሪያ በጣም በሚገርም ሁኔታ ሙሉ ብርጌዱን ከበባ ለማድረግ 4 ዙ23 እና 5 ዲሽካ እንዲሁም 1 ቴምፒ በመያዝ ሙሉ ብርጌዱን ለማርፈን ከ20 በላይ ተሽከርካሪ ሰራዊቶችን ይዞ የመጣው ሰራዊት በተሳካ ሁኔታ በነበልባሎቹ በበላይ ዘለቀ ሻለቃ፣ ባሳምነው ሻለቃ፣ በደጉ በላይ ሻለቃ፣ በጌታቸው ማንደሮ ሻለቃና በጢስ አባይ ሻለቃ በጨበጣ የእጅ በእጅ ውጊያ በማድረግ አብዛኞችን ሙትና ቁስለኛ አድርጎ እስካሁን ድረስ አስክሬን በማንሳት ላይ ያለበት ሁኔታ ነው ያለ። ጠላት በመጣበት እግሩ አፍሮ ተመልሶ የሄደበት ሁኔታ ነው ያለ። ሙሉ ሻለቆቹ ያለ የሌላ አቅማቸውን ተጠቅመው የጨበጣ እጅ በእጅ ተኩስ በማድረግ አሳፍሮ የተመለሰበት ሁኔታ ነው ያለ። አሁን ይሄ ለማጥቃት መጥቶ የናንተን ክብረ በዓልም ለማደናቀፍ በዛው ከበባ ፈጽሞ ለመደምሰስ የመጣውን ኃይል የመጣችሁት ከባህር ዳር በጣም በቅርብ ርቀት ላይ ነው ያለው። ይሄ ኃይል ተመልሶ ወደ ምድብ ቦታው ወደ መኮድ ሄደ ወይስ ምንድነው የተፈጠረው? እንግዲህ ከቅርብ ርቀት እዚሁ ባህር ዳር ላይ በ9 ኪሎ ሜትር ውስጥ ነው ያለነው። እዚሁ ላይ በተደጋጋሚ ሁሌም እንደ ባህር ዳር ብርጌድ ዙሪያውን ከበን ያለንበት ሁኔታ ነው ያለና አብዛኛውን እስካሁን ድረስ የጠላት ኃይል አስክሬን በማንሳት ከፍተኛ የሆነ በምሽት ላይም እንግዲህ የተያዙ ቪዲዮዎች አሉ። እነሱን የምናደርስ ይሆናል። ከፍተኛ የሆኑ በዙ 23ቶችን ቅድም በነገርኩ አግባብ ልክ የመደብደብ ተራራዎችን የመደብደብ ሙከራ በተደጋጋሚ አድርሷል። እስካሁን ግን እንደ ብርጌድ አንድም የሰው ኃይል የተሰዋብን የለም። ምናልባት አንድ ንጹሃን ሴት ከማዶ በተሻገረ ተራራ አካባቢ በተወረወረ የዙ 23 አንድ ሴት ህይወቷ ያለፈበት ሁኔታ ነው ያለ። እንግዲህ እስካሁን ድረስ እየተጓጓዘ ነው ያለው። በቀጠናው እንግዲህ ሁለት እንትኖች ነው ያሉት። መሀል ላይ ነው
ባህር ዳር መሀል ከበባ ላይ ነው ያለነው። እኛ ወደ ጭስ አባይ የመጣው አንድ ዙ 23 እና 2 ዲሽቆች ተመልሰው ወደ ቦታቸው ከሙቱ የተረፉት ወደ ቦታቸው የተመለሱበት ሁኔታ አለ። ሌላው ቀሪ ኃይል ግን አሁንም ከመኮድ ሌላ ተጨማሪ ኃይሎችን እያስገባ በመጓጓዝ ላይ እንዳለ በቅርብ ተጨባጭ ያሉ እኛ መረጃዎች እየተሰጠን ያለው። የአብይ አህመድ ሰራዊት ከባህር ዳር ምናልባት በአስፋልት ላይ ወጥቶ ወደ ሌላ አካባቢ መሄድ የሚችልበት ምንም አይነት እድል የለም ማለት ነው። ምክንያቱም ዙሪያውን ከባቸዋል። ባህር ዳር ላይ ብቻ ተወስኖ የቀረ ነው ማለት ይቻላል። አዎ መውጫ መግቢያው 2 በሮች ብቻ ናቸው። እንግዲህ ከአስፋልት መውጫ ውጪ ሌላ ምንም አይነት ወደ አስፋልት የሚወጣበት መንገድ የለም። ከባህር ዳር ወደ ጭስ አባይ ያለው ቀጠና አንድ ብቻ ነው። እንግዲህ ከሰባት አሚት ወደ አዲስ መንገድ በሚሄደው አቋርጦ እዛ አካባቢ አንድ ቴምፔ ነበር። እሱን በመያዝ አስክሬኖችን ለማንሳት ከፍተኛ እስካሁን ምሽት ድረስ ብዙ ተራራዎችን እየደበደበ እንደው እኛም ደግሞ በዛው በቅርብ ርቀት ላይ ሆነን እየተከታተልን ያለ ይህን ኃይል ለማስቀረት ከፍተኛ የሆነ ትንቅንቅ እየተደረገ ያለ። ሌሎች ተጨማሪ ሻለቆችም አሁን በተፈጠረ ይገኛሉ። ነገ ደግሞ የተሻለ ሰዎች እንሰራለን ብለን እናስባለን። ያዘ ዜናም አብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪም በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በጎጃም ለሁለተኛ ቀን በቀጠለው ውጊያ ተጨማሪ አካባቢዎች በፋኖ ቁጥጥር ስር መግባታቸው ታወቀ። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች መማረካቸውንም ያገኘነው መረጃ ያመለክታል። ማንኩሳ በፋኖ እጅ ገብታለች። ጂጋ አብዛኛው ክፍሏ በቁጥጥር ስር ሆኗል። በአብይ አህመድ የድሮንና የከባድ መሳሪያ ጥቃት ንጹሃን መገደላቸው እንደቀጠለው ሆኖ የፋኖ ኃይሎች በአገዛዙ ሰራዊት ላይ እያደረሱ ያሉትም ኪሳራ ተጠናክሮ እየተካሄደ ነው። በጎጃም በበርካታ አካባቢዎች አሁንም ውጊያዎች እየተካሄዱ ነው። ማንኩሳ የመሸገው የአብይ አህመድ ጦር ካምፑን ነቅሎ መውጣቱም ታውቋል። ስለ ቀጠለው የጎጃም ተጋድሎ የአማራ ፋኖ በጎጃም የፖለቲካ ጉዳዮች ኃላፊ አርበኛ በለጠ አብርሃምን አነጋግሬያለሁ። በለጠ የሰሞኑን ድሎች እንደው በዝርዝርም ሌሎች አካባቢዎች እየተደረጉ ያሉ እንግዲህ በጎጃም በአብዛኛው አካባቢ ቀጠና ውጊያው እየተደረገ እንዳለ ነው የምንሰማውና እንደው ምንን ያሳያል? እንደነዚህ አይነት
ተከታታይ ውጊያዎች ማድረግ መቻል በራሱ በአገዛዙም በኩል ቆሞ ለመዋጋት የማይችል ሰራዊት መሆኑ በአንጻሩ ግን በአብይ አህመድና በተለያዩ ሚዲያዎች ባሰማራቸው የዲጂታል ሰራዊት አማካይነት የሚነገረው ግን ሌላ ነገር ነው። የኢትዮጵያ ሕዝብ የትኛውን መቀበል እንዳለበት ማመን እንዳለበትም ግራ የሚያጋባ ሆኗል። ለማንኛውም እነዚህን የሰሞኑ ክስተቶች እንዴት መግለጽ ይቻላል? በተለይ የኢትዮጵያ ሕዝብ መከተል ያለበት ግፍን የሚበቀልን ግፍን አልሸከምም ብሎ የተነሳን ሕዝብ መደገፍ አለበት። እውነት በኢትዮጵያ በታሪካችን ግፈኛን ከስር መሰረቱ ነጥለን ግፈኛና ግፍ ነጥለን መጣል አንችልም እኛ ማለት ነው። የኢትዮጵያ ሕዝብ አሁንም ቢሆን እውነት የኢትዮጵያ አባቶቻችን አያቶቻችን ያሳደጉን ኢትዮጵያን በአንድ ሰንደቅ ዓላማ አዘምረው በአንድ እግራችን አቁመው ለአንድነት ስንዘምት ነው። መሳይ ድሮም ብሔር አለ፣ መንግስት የፈጠረው ቋንቋና ብሔር የለም። በነገራችን ላይ ድሮም አለ፣ አሁንም አለ። ግን አሁን እየነገዱበት ያለ አንተ ብሔር ነህ፣ አሁን የተሰጠ መብት ነው፣ አሁን የተሰጠ ቅብጥ እያሉ እየከፋፈሉት ያለ ለራሳቸው የኢኮኖሚና የፖለቲካል ፍላጎታቸውን ለማሟላት ነው። የራሳቸውን ቤተሰቦች አስመጭና ላኪ ለማድረግ ሲቀጥል አሜሪካ በዲቪና በትምህርት እድል የሚያገኙትን ሎተሪ እነሱ ግን በስልጣን ዘመናቸው አሜሪካ ውስጥ ወደው በፖለቲካ ጥገኝነት ቤተሰባቸውን ቁጭ እያረጉ ይህንን አድቫንቴጅ ለመክፈት ነው የሚያደርጉት። የኢትዮጵያ ግራ የሚጋባ ማንኛውም ኢትዮጵያዊ ካለ መሬት ላይ ካለው ፋኖ በማንኛውም መንገድ ስልክ እየደወለ ማረጋገጥ ይቻላል። ኢቨን ቤተሰብ ወታደር ያለው ሰው ካለ ምናልባት ወይ ምርኮ ነው የሚሆን ወይ ተሰውቷል ወይ ከርቶ መጥቶ ነው የሚሆን ማገናኘት እንችላለን። ስለዚህ ይሄ የአራዊት የሆነ መንግስት ያን ከማጥፋቱ በፊት ማንኛውም ኢትዮጵያዊ ማገዝ አለበት። ከዛ ውጭ መሬት ላይ ያለው ሀቅ መሳይ መከላከያ 30 ደቂቃ ይዋጋም እንዳየው። ይህ ደግሞ ምንድነው ድሮ በሎጂስቲክም መንግስት ይበልጥ ነበር ቢያንስ በሎጂስቲክ አሁን ግን በሎጂስቲክም ከሱ በላይ ሆነናል። በሎጂስቲክ ኢቭን የምናገኘው ከመከላከያ ነው፣ ፈንጅ የምናገኘው ከመከላከያ ነው፣ ዲሽቃ የምናገኘው ከመከላከያ ነው። እኛ እኮ 4 ሞርተር አለን። 4 ሞርተር መሳይ መንግስት ራሱ ዋጋውን የሚያውቀው አይመስለኝም። ኖት ኦንሊ የሞርተርን ዋጋ ሳይሆን ቅንቡላውን የሚተኮሰውን ቅንቡላ መንግስት በኢትዮጵያ ብር መንዙር አይነግረን ቢኮዝ በእርዳታ ነው የሚያገኘው፣ ሌላ በምንም አይደለም። ስለዚህ የሰሞኑ ኦፕሬሽን በባለፈው ስል እንደነበር ፋኖ የሚዋጋው በራሱ እቅድ ነው። የመንግስት የመግለጫ ጋጋሳ ጆሮ አንገቷን ተቆረጠች በኋላ በጣም ትፈራገጣለች። የመንግስት ያሁኑ ባህሪ ይሄ ነው። አንገቱን ተቆርጧል። አማራ ላይ አንገቱም እግርም የለውም። በእርግጥ ግን እየተፈራገጠ ነው። ቢኮዝ አዲስ አበባን አስለቀቀ የፖለቲካ ጥገኝነት ቢሉ አንገቱን እስከምትይዘው ድረስ መፈራገጡ አይለቅም። ቢኮዝ በእርዳታ መልክ ያገኘው ገንዘብ አለ። በእርዳታ መልክ ያገኘው የሎጂስቲክ ክምችት አለ። እሱን እስከሚጨርስ ድረስ አፉም እግሩም አያርፍም። አብይ ሰሞኑን ይሄ ኢሉዥን ቅዠት የሚመስል ስልጠና ሲሰጥ የሆነ ሚዲያ ላይ ያየውና በጣም ገረመኝ። አጋጣሚኛ ሚዲያ እና ግን አጋጣሚ ያየው እኔ በጣም የገረመኝ መሳይ የእሱን ማስታወሻ የሚጽፉ ሰዎች አሉ። በጣም የሚገርመው የእሱን ማስታወሻ ይጽፋሉ። እንዴ አብይ ማለት እኮ በምን እንደተመረቀ እንኳን የማያውቀው ራሱም የማያውቀው ነገር ግን ደግሞ እነ ዳንኤል ክብረት ለሊት ተኝተው ሲቃዡ የሚያሳያቸውን ሲጽፉለት ወጦ በመድረክ የሚናገር ሞንታርቦ የሆነ ሰው ነው። የኢትዮጵያ ሞንታርቦ ይሄ ያሸባሪ ሞንታርቦ የሆነ ሰው ነው። ስለዚህ እነሱ ሞንታርቦችን ከማዳመጥ መሬት ላይ ያለው የፋኖን ትንቅንቅና ኢትዮጵያ ቀጣይን ተስፋ የምጥልበትን የኢትዮጵያን ሰራዊት የሆነውን ፋኖን መደገፍ አለባቸው። እውነታው ምንድነው? አሁን መሬት ላይ ያለው ግን ፋኖ በአሸናፊነት ላይ ያለ ነው ለማለት ፈልጌ ነው። እንደው በሌሎች አካባቢዎችስ ያለው እንቅስቃሴ ምን ይመስላል? በአጠቃላይ የአብይ አህመድ ሰራዊት ከዚህ በኋላ እንደዚህ አይነት መጠነ ሰፊ ሽንፈትና የሰራዊት መክዳት፣ ጅመስጠት፣ መደምሰስ እነዚህ ሁሉ ሰራዊቱ በአካባቢው እድሜው በጣም አጭር እንደሆነ የሚያመላክቱ ናቸው። ምናልባት ምን እያደረጋችሁ ነው እናንተ? እነዚህ ይሄን ነገር ትርጉም ወዳለው ወደፊት ሊያራምዱ ወደሚችል አዲስ ምዕራፍስ መውሰድ አይቻልም ወይ? በጣም ትክክል ነው መሳይ። ወደ አዲስ ምዕራፍ እየወሰድነው ነው። ለምሳሌኛ የምርኮኛ ካምፕ አለን። ከዳተኞችን ያው ከርተው ሲመጡ መንግስት እንጃባ እኛ ኢትዮጵያዊ ነን፣ ኢትዮጵያዊ ወንድሞቻችን አንገልም፣ ነገም እኛ ስንሞት እንዲህ ነው የምታደርጉን ብለው የመጡ ወንድሞቻችንን ከቤተሰቦቻቸው ጋር እያገናኘን እየላክናቸው ነው። ሞሳይ እንግዲህ ፋኖ እንደ መንግስት በብድር አያመጣም ወይ ደግሞ ነጋዴዎችን ግብር ጥሎ አይሰበስብም። ነገር ግን በራሳችን ለምንን በራሳችን ትራንስፖርት ቤተሰቦቻቸው ድረስ እያገናኛቸው ነው። ለዚህ ደግሞ ማሳያዎች በቁጥር ደረጃ አሁን መግለጽ ባልችልም በርካታ ቁጥር ያላቸው ሰዎች ከደቡብ፣ ከኦሮሚያ፣ ከቢሻንጉል፣ ከአፋር ከሁሉም የመጡ ወንድሞቻችን ከጋምቤላ አስረክበናል። ከትግራይ የመጡ ወንድሞቻችንን ከእስር ቤት ሳይቀር አስፈትተን ለቀናቸዋል። በጣም የሚገርመው መሳይ ሻለቃዎች፣ የኦሮሚያ ሻለቃዎች አሉ እኛ ጋር። እንዳውም እንዋጋለን እዚህ አቅማችንን ተጠቅመን ይህንን የኦሮሞን ህዝብ በኦሮሞ ህዝብ ስም ተሸጉጦ የሚበላን ከሃዲ የኦሮሞን ህዝብ ከኢትዮጵያ ህዝብ ለመነጠል በሚያደርገው ትግል አብረን እንታገላለን የሚሉ የኦሮሚያ ሻለቃዎች አሉ። የኦሮሚያ ሻምበል መሪዎች አሉ ማለት ነው። እነዚህን የከዱትን ሰዎች በፍላጎታቸው ወደ ቤተሰቦቻቸው መቀላቀል የሚፈልጉትን ወደ ቤተሰቦቻቸው ተቀላቅለው
ቀላቅለው ቀጣይ እያደራጁ የፋኖን ዓላማና ራዕይ እንዲያሳኩ እየሄዱበት ተልዕኮ እየሰጠን እየላክናቸው ነው። ውጤት ያየንባቸውም አሉ።